እነዚህ ልጆቹ ሶስቱ አራቱ አብሮ አዳጊ ናቸው። በጓደኞቹ ላይ ባትመጭ ይሻልሻል። በጓደኞቹ ላይ ባትመጭ ይሻልሻል። ሁለተኛ ደግሞ ህይወቴ ውስጥ ጉጦ ምትል የምን ህይወት አለሽ አንቺ ቆሻሻ? ያገኘ ሰው ሁሉ ስትጋደም አልነበረም እንዴ? ደግሞ ምን ህይወት አለሽ? ላንቺስ ምን ህይወት አለሽ? አንቺ ቦርኮ ሴተኛ ዳሪ አንቺ ምን ህይወት አለሽ? እና ነው ከህይወቴ ውስጥ ውጭ ብለሽ ልጆቹ ላይ እንደዚህ የምትናገሪ? ኧረ ቆይ መጀመሪያ ቪዲዮ ስሙ በጌታ ይኸውልሽ ለበዓል ቀን ራሱ እኛ ያላሰብነውን የራሳችን ልብስ ለብሰን በሄድንበት አይ ጥበብ ነው መልበስ ያለባችሁ ብሎ የራሱን ልብስ ሰጡን። አንድ ላይ አንቺን ለማስደሰት ተሰብስበን ጠበቅንሽ። አንቺ ግን ምላሽሽ ሌላ ነው። አታስመስሉ ፕሊዝ፣ በቃችሁ። የቱ ጋ ነው ማስመሰል? ማስመሰል አብርሃምን ማስመሰል፣ እኔንም ማስመሰል፣ ሁላችሁም ማስመሰል። በጣም ጠበቃችሁኝ። በዙሪያ ያሉ ሰዎች በሙሉ አስመሳዮች ናቸው። እውነቱን ስነግርህ እሱ ቢያው ወይኔ ግን እኔ የሚለው ይሄ ሁሉም አሁን እንጀራ ስለበሉ ነው። ይሄ ሁሉም ማስመሰል የምትዩ አንቺን ትተው ምግብ ስለበሉ ምናልባት ወላሂ ሰላም እንዴናችሁ? ሰላም ብያለሁ። እኔም እኮ ብያለሁ። እቺ አስመሳይ እቺ ቆሻሻ የሴት አዲያሪ እኔም ብያለሁ። ወንድ ልጆች እነዚህ እሷ እንደዚህ ለማስደሰት ቤታቸው ጥሎ በአመት አውዲ አመት ሞቅ ጓደኛቸው እንዳይከፋ ሞቅ ደመቅ አድርጎ በቤታቸው ለምን ያላቸው ውጭ ገዝቶ ላይ በሉ ቤታቸው በአውዲ አመት ሰው በቤት በውጭ አይበላም። በአመት በቤት ነው የሚበላ። በቤታቸው በበሉበት በቃ አይኗ ደም ለበሰ፣ ተቃጠለች። ቅናት ያዛት። ማን የሰራው ማን ይበላል? ማን የሰራው ማን ይበላል? እኔ ንኑር ካልኩ ራሴን ነው እንጂ ሰርቼ የምበላው ሰው የሰራው ሰው አይበላም። እቺ ግን ወላሂ ምን አይነት ሰው እንደሆነ ምን አይነት ልጅ እንደሆነ ወይ ከሰው ህይወት ላይ አትወጣ፣ ወይ ከሚዲያ አጠፋ፣ ወይ ንግግሯን አታሳምር፣ ወይ ምላሷን አታሳጥር። ምላሷ ረጅም 40 ክንድ ወላሂ ባንዴ ወላሂ ማትረባ የሴት ቆሻሻ ወራዲያ አሮጊት ባልቴት ወይ አጠፋ፣ ወይ አትቀር፣ ወይ አትኖር፣ ወይ አትሄድ። በቃ እንደዚህ በነገር አሁን እርጉዝ ነኝ ታያለች። ነገሩ እርግዝና ራሱ በነገር እየሄደች ቡጭ ያሻ አንድ ቀን ደስተኛ ሴት ልጅ ራሷን ደስተኛ ማለት ነው። በህይወት ካለች ዲያር ከሆነ ዲያራለም ከሆነ ራሷን ደስተኛ መሆን የምትፈልገው ራሷን ነው። ባለቤቷ ማስደሰት የምትፈልገው በዙሪያዋ ያሉ ማስደሰት የምትፈልገው ሴት ልጅ ናት። ቡና አፍልታ ቤቷን ጎዝጉዛ ያላትን ልብሷን አጣጥባ ራሷን መስራ ሽርጉድ ብላ ባሏን አስደስታ ጓደኛዋን አስደስታ በዙሪያ ያለ ሁሉ ተደስቶባት ሚያያት ሁሉ ተደስቶ ያያት በሙሉ ያዝንባታል። ጓደኛ ያዝንባታል፣ ወንድ ልጅ ያዝንባታል፣ ሚዲያ ያዝንባታል። እቺ ወይ ከሚዲያ አልጠፋች ወይ እንደጠፋች ወይ እንዲያመሏ መዛ አመሏን ሸፍና ቤቷ አኖረች ወይ እንደቀራች እንደወጣች አልቀረች። አሁን እንደወላሂ እቺ ካላብርሽ መኖር አትችል። ዝም ብላ ቆሻሻ እቺ ነበረች የመጣች ጊዜ አያችሁ። ቆይ ጠግብሽ ይሆን ይችላል። በእናታችሁ አቤል ገዝታችሁ አብሏት። መቼም ይሄ ሁሉም እሷ ከትላንት ከአመት በዓል ቀን ጀምራ እስከምታለቅሰው ምግቧ እናንተ ቀድማችሁ ስለበላችሁ ምግቧ ምናልባት ካነሳት ምናልባት ሆዶ ካልሞላ በእናታችሁ ይሄ ኡፉፓ ሸክማ በኡፉፓ ቦታ ምናልባት ሆዶ ስላልሞላ ለዛ ነው እንጀራ ጎደለ መሰል። በእናት እንጀራ ምግብ ገንዘብ እኛ እንልካለን። እንጀራ እሷ ገዝታ ቢሆን ምግቡን እኛ እንጀራ እኛ እንልካለን። እሷ ይሄን ሁሉም ሁሌ አስመሳይ ካንቺ በለጥ አስመሳይ አለ እንዴ? አንቺ በለጥ አስመሳይ አለ እንዴ? አብርሽ እኮ አልፈልግሽም ብሎሻል እኮ አውቆ እሱ እኮ ፍች ስትይ ሰዓት ለምን ወንድ ልጅ ነው እሱ አሁን እሺ ብትይ ልትይ ነው አንቺ ፍች ብለሽ ፍች ብትል ባንዴ እሺ አይሉም። ወንድ ልጅ ነው መደርደር አለበት። ዞራም ማየት አለበት። ሴት ልጅ እንደኔ ፍየልና ሲቺ ማትረባ ዝጣጭ የሴት ዝጣጭ ዝቃቅ ስለሆነች ፍች ቋንቺ የተሻለ የሴት መቤት ወይዘሪት ተፈቷል። አንቺ የማትረቢም የሚዲያ ቆሻሻ፣ የህዝብ ቆሻሻ፣ የዘመድ ቆሻሻ፣ የአዝማድ ቆሻሻ፣ የቤተሰብ ቆሻሻ፣ የቤተሰብ ማትረቢ የምትወልጁም ልጅ ራሱ እናት ሆነሽ የምታሳድጉ የምታረቢም አይመስልም። ክብረ ቢስ እንጀራን በልታ የምታድር አይመስልም። እቺ ናት ፎቶዋ። አንቺ ፍች
እሱ አሁን ፍቻ አይልም ብሏል። አሁን እኔ በዚህ ሰዓት አልልም ያለው እኮ ያለ ማለት ሴት ልጅ እርጉዝ ሆና አይትፈታ። ሴት ልጅ እርጉዝ ሆና የወር አበባ ሆና ስለማትፈታ ጠንቅቆ ያውቃል። ይሄ የእስላም ዲን ነው። ይሄ ልጅ አንደኛው አዋቂ ነው። ሁለተኛ ነገር ደግሞ አስጠንቅቆ ያውቃል ህልና። እኔ በአሁን ሰዓት ፍች የሚባል ነገር አላቅም፣ አላስብምም፣ አላስታውልም አላት። አንተ ካልፈታኸኝ እኔ በቅንጣሽ ወረቀት እፈታሃለሁ አለችው። ሴት ልጅ ነፍሰ ጡር ከሆነች የወር አበባ ከሆነች አትፈታ። የወር አበባ ከሆነች ነፍሰ ጡር ከሆነች ሴት ልጅ አትፈታ። ከወለደች ካጠባች አዴ ከሆነች ትፈታለች። ያኔ ምንም በወዷ ምንም የለ ትፈታለች። ልጁ የማን እንደሆነ እስከሚያውቅ እሱ ይሄን ሁሉ ብቻ ከባድ ነው። ልጋለው ስትል ሰዓት እሱ ደግሞ ቦታው ላይ እሺ ብቲ ተንበርክሽ ልታልቅሽ ነው፣ ወርቅሽ ልታልቅሽ ነው። መርቄ አይታለ እኔ ያሰብኩኝ ሆነ አይታለ ልቲ ነው። አሁን መርቅ አብርሽ እዛኔ ፍች ብለሽ ጠይቀሻል። ፍች ብለሽ ስትጠይቂ ሰዓት አብርሽ እኔ ዝግጁ አይደለም ማለት ዞሮ ግን መፍታትሽ አይቀራም። ይሄን ይወቂ መፍታትሽን አይቀራም። ግን ፍች ብለሽ ስትጠይቂ ሰዓት አብርሽ ምን አለው? እኔ ዝግጁ አይደለም አላሰብኩም ማለት ጠብቂው። እቺን ቃላትሽን ጠብቂው። አንቺ እሱን በአጋጣሚ ፍች እንደጠየቀሽ እሱ ደግሞ በአጋጣሚ ደግሞ ከአንቺ ላይ ፍች እንደሚሰጥሽ አጋጣሚ ጠብቂው። እቺን ምላሴ ያስረኝ ጠብቂው። እቺን ቀነን ጠብቂው። ወርቄ ምን አለች ብሉ የኔ ተከታዮች ወርቄ የምትባልች ብላለች ብላችሁ ያዙ። እቺን ቃሌ 2018 መስከረም 3 2018 መስከረም 3 ወርቄ ምን ብላ ተናገር ብሉ። እሱ አብርሽን አጋጣሚ ፍች እንደጠየቀች አላሰብኩም ዝግጁ አልንኩም ብሎላ። አብርሽ ደግሞ አጋጣሚ ድንገት ላይ መጥቶ እኔ ሌላ ህይወት ጀምራለሁ ፍች እፈልጋለሁ ካላለ እኔ ውሻ ነኝ፣ እኔ ውሻ ነኝ። እችን ቃላትን ሪኮርድ አድርጋችሁ አስቀምጡ። እችን ቃላት አስቀምጡ። ሁለተኛ ደረጃ ደግሞ ወንድ ልጅ ጥቅም አይባልም። ጥቅም ፈልጋ የመጣሽ አንቺ ነሽ እንጂ እነዚህ ጓደኞቹ አብሮ አዳጊ ናቸው፣ አብሮ ያደጉ ልጆች ናቸው። ወንድ ልጅ በይዘው ጥቅም አይባልም። ጥቅም ፈልጋ የመጣሽ አንቺ ነሽ እንጂ ቆሻሻ ሴተኛ ዳሪ ቦርኮሻ ረምጣ ሴትዮዋ ጥቅም ፈልጋ የመጣሽ አንቺ ነሽ እንጂ እነዚህ ልጆች ጥቅም ፈልጉ አይደለም። እነዚህ ልጆች ጓደኛው ስለሚያዝኑ እሱ ስላዘነ እሱ ስለከፋው ባዶ ቤት ስላስቀመጠችው እሱ ለማዝናናት እሱ ለማጫወት ብቸኛ እንዳይከፋ ሁሉም በየአቅሙ ቤት እናት አባት ያለው ነው፣ ህይወት ያለው ነው። የአቅሙ መኖር አያቅተውም። በአመት በዓል በቤቱ በአውደ ዓመትም በምንም በጭቃም በቡሌም በአፈርም በምንም መኖር አያቅተውም የሰው ልጅ በቤቱ። ግን ይሄ ልጅ በባዶ ቤት ጥላው ሄደችው ሌላ ባል ስላላት ሌላ ወይ ፍሬንድ ስላላት እሱ ደግሞ ስላላሰበበት እሷ ደግሞ አስባበት ስለሄደች በቃ አስቦ ነው ይሄ ልጅ ብቸኛ እንደሆነ ሌላ ውስጥ እንዳይገባ የሆነ እኔ ደካማንን የሆነ በቃላ። ግን ወንድ ልጅ ደካማ ነው፣ ሴት ልጅ ደካማ የሆነ አስተሳሰባችን ትንሽ ስለሆነ ጭቅላታችን ትንሽ ስለሆነ በዜሮ ስለገባ ዜሮ ስለሆነ ጭቅላታችን ዜሮ ስለሆነ ሌላ ነገር ያስባል። እሷ አሁን የእሷ ጭቅላት ዜሮ ስለሆነ ከዜሮ ስለወጣች የቅናት መንፈስ ስለሞላባት የምታስበው ሌላ ነው። ይህን ቪዲዮ ሼር አድርጉላት። የምታስበው ሌላ ነው። ከወንድ ካያችሁ ወንዱ ጥቅም ፈልጋችሁ ነው የምትላቸው። ሴቱን ካያችሁ ሊያገባት ነው፣ አብሮ ተኝቶ ነው ሁሉ። ሴት አብሮ የታየ ሴት ልጅ አብሮ ይተኛል። አብሮ የበላ ሴት አብሮ ይተኛል። እቺ ልጅ ልምላ የራሷ ህይወት ያላት ልጅ ናት። ራሷን ችላ የምትኖር ሰው ናት። ይሄ ልጅ በባዶ ሚዲያ ጥላው ስለሄደች ለጊዜው ቀረበች። ከዛም በኋላ በቃ አሁን እሷ ከወይ ፍሬንዷ በሌላ ቦታ ተከራይታ ባለችበት ወይ ፍሬንድ ስላላት አመት በዓል ብቻው እንዳያከብር እዛ ልትጎዘጉዝ ሄዳ ነው። ግን እነሱ ይሄ ወንድማችን ይከፋሉ፣ ጓደኛችን ይከፋዋል። የዛሬ ቀን ያልወንድ ወንድማችን የነገ ቀን እንዴት ነው በማለት ያላቸው ሰርቶ ሲጨፍሩ ሲደንሱ አየን። እኛም በቪዲዮ ተለቆ አመት በዓል አርጓል። መጣች፣ ተቀበሏት። በካሜራ ከፈቱ። በጣም እያየናት ነው። ሰላም አለችው። ይቤ ዞር ብላ ስታይ እቺ ልጅ አለች ይበላል። አይኗ ደም ለበሰ።
ማን የሰራው ማን ይበላል? ማን ያጓጓሰው? ዶሮ አንድ ሰው አንድ ወይዘሪት ሴት የሰራችው ቀድማ ለባለቤቱን ነው የምትቀምሰው ወላ ውጪ ያለ ሰው ነው የሚቀምሰው? ቀድሞ ቤት ያለ ሰው ነው የሚቀምሰው። ውጪ ያለ ሰው እቺ ጎረቤት አይደለችም፣ ውጪ ናት። ከውጪ ውጪ ናት። ውጪ መንገደኛ ናት። እኔ ነው ከውጪ በቃ ጎረቤት ናት። ነይ ቢ ጠጪ ተብላ ነው የመጣችው። ባለቤት ቢሆን የባለቤት ክብር ቢኖራት የሚስትነት ክብር ቢኖራት አውደ ዓመት ነው ቤቴ ነው የአዲስ ዓመት ነው ብላ ብትሰርታ ዲያቧን ደፍታ ፍንሻና ፈንድታ ቀጠማውን ጎዝጉዛ እንደ ሰው አበሻ ቀሚስ ለብሳ ባለቤቷን አዝናንታ ቪዲዮዋን ደቅና ጓደኛው ተቀብላ እንዲህ ነበር። ግን ዛሬ ተቀባይነት እንዲያለው ሰው የሆነ ፖለቲካዋ ስትነፋ በጣም ይደብራል። ማንም አይቀበል ትዋረዳለች እንጂ ማንም ያዝናት የለም። አንዳንድ ሞዲስ ለባሶች አንዳንድ ፓምፐርስ ለባሶች የመዲያብ ባጃጅ እነሱ ይቀበሏት እንጂ ማንም አንቀበላት። ነው እንኳን ጓደኛ አብሮ አዳግ ይቅርና ባዳ ራሱ ለልጁ ያለቅሳል። ምንድነው ይሄን ያህል ያስጠገበሽ አንቺ ትላም የትላም ልጅ? በዚህ ሰዓት እኮ በኢንግሊሽ ላይ እኮ ትል እኮ ነው የሚወርደው። በዚህ ሰዓት ለሰው ጋር ስለቆመሽ እንጂ እኮ ስለምትገሚ እኮ ነው ሰው ሁሉም ካንቺ የሚሸሸው። ስለምትገሚ ታጥበሽ ስለማታቂ እድሜ ካሜራን እንደዚህ የሚያርግሽ ታጥበሽ ስለማታቂ የገማሽ ግም ስለሆነሽ ሰው ሁሉም ካንቺ ሸሽቶ ሄደ። ምን ነው ይሄን ያህል ወንዶቹ ለምትወጪው? ምን ነው ኡፖ ፓውልሽ ለምንድን ነው ከአያ ጋር ማትበጂ? ምን ነው ወንዶች ልትበጂ ነው እንዴ? አንቺ ቦርኮ ክብርሽኝ። ኧረ በጌታ ኧረ ወደዛ ስለ ነው የሚሆነው። ሰሞኑን ደግሞ አስመሳይ ይኸውልሽ፣ እንደዚህ አትናገሪ ቦርኮ ይከፋናል። ሰው ነን በአንቺ ህይወት አስመስለን አናውቅም። ምን ስናደርጋት ይሻል? ማንንም እንደዚህ ተናግሬ አላውቅም እኮ የትኛው መሽ አስመስለን እናውቃለን። ከዚህ በላይ እንዴት የትኛው ህይወትሽ ላይ ነው ያስመሰለው? የትኛው ምን ልናገኝ የትኛው ጥቅም? ምን አይነት ጥቅም? እስኪ ንገሪኝ። አብርሽን የምናውቀው እኮ ምንም ጥቅም ሳይኖረው ነው። ገብቶሻል? እስከ ዛሬ እኔ ተናግሬሽ አላውቅም። ጀግና የዛሬ የተናገረው ንግግር ተመችቶኛል። ምን የተኛው ህይወትሽ የተኛው ኑሮሽ ትክክል ነው። ምን አለሽ? ምን ስላለሽ ነው ካንቺ ሰው የሚቀነው? ምን ስላለሽ ነው ካንቺ ሰው የሚወጣው? ምን አለሽ? እዚህ ማዳም ቆሻሾቹ ቢያቸው እዚህ ማዳም ቆሻሾቹ የራሳቸው ፓንቲ ቀያሪ የሌሉት ለአንቺ የሚከብር ነው አንቺ የምትኖር እንጂ እኮ የተኛ ጥቅም አትገምሽ። ጀግና ናችሁ። ዋው አቤል ዛሬ የሰጠው ማለት ዋው ደስ ብሎኛል። በጣም ደስ ብሎኛል። አብኮርስ የተኛ ጥቅም አትገም ምን አለሽ? ምንድነሽ? ማነሽ? አንቺ ቦርኮ እረሳሽ እንደ ትላንት የመጣሽ መንገዱ ለምንሽ ኮን መጣሽ? እነዚህ ሁሉ ልጆች ሽንግልና አስቀምጠሽ ኮን መጣሽ። እኔ በህይወት ዘመን ሰው ተናግረ ተብሽ አንቺ ምን ይወጣልሽ? ሴተኛ ዳሪ ሸራምጣ አንቺ ባይሬሲያም አዳሜ ወንድ ልኩን ባንቺ ነው የሚሸነው። ያልሸና ሰው አለ እንደ ባንቺ ላይ ያልሸና ሰውና አዋራ ያልሄደ ቦታ አለ እንደ አንቺ ቆሻሻ ወራዳ የወራዳ ልጅ አንቺ ይከካም ሸት እንደመጣሽ እንደተረሸለሽ እንኳን ኢቭን ጭንቅላትሽ ያለው ቂማል ራሱ ያጠበው አብርሽ እኮ ነው። ጭንቅላሽ ላይ ያለው ቂማሉን ያጠበው ያጸዳው አብርሽና እናበል ናችሁ እኮ። እንዴት ይሄን ቀን ትረሻለሽ? ብረሳ ያ ቂማሉ ይረሳል። ብረሳ ተሳብተሽ የተሰፋ ሱሪ ለበሰ ይረሳል። የተኛው ህይወትሽ ነው። አኮርስ የተኛው ህይወት ነው የሚቀርብ ብሎሻል። ትክክል አበን ኑር ነው ተመችቶኛል። ዛሬ የተናገርኩት የውስጤን ነገር ማለት ነው። ብዙ ነገር ዝም ብዬሻለሁ። አንቺ ጀመር ማለት ነው። አንቺ እኔን ህይወት ልትኖሪ አይቺ እኔ እንደ እህት ነበር እስካሁን አጠገብሽ የነበርኩት። አንተ ደግሞ እኔን ህይወት እየኖርክ ያለ ነው የሚመስለው። እኔ ስለሱ ስለሚመለከተኝ ጓደኛዬ ነው። ስለሱ ስለሚመለከተኝ ይኸውልሽ አንቺ ስለሱ የማይመለከት ኖ ስለ አንቺ ላይ ይመለከተኝ ይችላል። ስለ አንቺ ላይ ይመለከተኝ ግን ስለ ጓደኛዬ ይመለከተኛል። እስከዛሬ እኮ እኔ እስከዛሬ እንደዚህ ተናግሬሽ አላውቅም። እስከዛሬ እንደዚህ ተናግሬሽ አላውቅም። ስሚኝ አንደማመጥ ስሙ ብለሻል። ዛሬ ደግሞ ይኸውልሽ እኔ ስለማከብርሽ የጓደኛዬ ሚስት ስለሆንሽ እርጉዝም ስለሆንሽ ዝም ብያለሁ። እስከዛሬ ግን ደግሞ እስከዛሬ የምታደርጊያቸው ነገሮች እንዳለ ልክ አይደለም። ሰላም ቤተሰብ እንዴት ናችሁ? ሁሉም የእናንተ ነገር በሚዲያ ስለወጣ ይህ ምንም ችግር የለም። ካሜራ መደንቀኑ ሩታ በሌላ ነገር አታስቢ። አይ እናንተ አይበቃችሁም? የራሳችሁን ህይወት አትኖሩም? የማይመለከታችሁ ነገር ውስጥ በጣም ቆያችሁ፣ ሰነበታችሁ። የራሳችሁ ህይወት የላችሁም እንዴ? ማይመለከታችሁ ስትይ ማይመለከታችሁ ሩታ ተናደሽ ሌላ ነገር ሰውን አታስከፊ። ተናደሽ ከንዴትሽ ወጥተሽ አውሪኝ።
ከንዴቴ ወጣሁኝ። እሺ አይመለከታችሁም ነው እያልኩ ያለሁት። እኔ እና እሱን ጨርሰው በቃችሁ፣ የራሳችሁን ህይወት ኑሩ። እኔ ነገር አድርግ ነው እያልኩ ያለሁት። ሩታ ስሚኝ፣ እኔ አንቺን ህይወት ውስጥ ከወጣሁ ቆየ። ውጣ እንዳልሽ ነው የወጣሁት። ለአንቺ መስሎ ነው አቤል፣ መስሎ ነው። በጣም ሰነበትክ። ቆየሁ ከአንቺ ህይወት ከወጣሁ ቆየ። እኔ የራሱ ህይወት እንዳለኝ አንቺ ራሱ ታውቂያለሽ። ስለ እሱ ማውራው ማለት ነው። ታቸኩያለሁ፣ ልሄድ ነው። በክብር አውሪና በክብር ቆመን እያዋረንሽ ነው። ሩታ ምናልባት እኮ እንደዚህ የምታወሪ ተናደሽ ሊሆን ይችላል። ከስሜት ወጥሽ ለምን አታናግሪም? በስነስርዓት ከስሜታዊነት ወጥሽ አናግሪኝ። ስለ አንቺ ላይ መለከተኝ ይችላል። ሩታ ስሜታዊነትም ወጥቼ ባናግራችሁ ምንም የምትፈጥሩት ነገር ስለሌለ የራሳችሁ ኑሮ ኑሩ። እኛ እንኖራለን እኮ ቀላል ማኖር እኮ እንኖራለን። ግን አሁን ተረጋግተሽ ሩታ አንቺን ህይወት ለማስተካከል ነው ሲጀመር ማለት ነው። የኔን ህይወት አንቺ መተሽ አትኖሪም። እናንተ የኔን ህይወት ልታስተካክሉ ሳይሆን ልታመሰቃቅሉት የቆማችሁ ነበር። አንቺ ራስሽ በራስሽ እጅ ያበላሻሸሽ የራስሽን ህይወት እኔ ነኝ ያበላሸሁት። እሷ ነገሮችን በሌላ መንገድ ለማውራትም በጣም ብዙ ደረጃ ደርሳል። ስለዚህ አንተም እኔን እንደዚህ እያልክ ቀጥልበት፣ ጎበዝ በርታ። አሁን ግን ይብቃክ። የራሳችሁ ህይወት የላችሁ ሲጀመር ማለት ነው። አንቺ የኔን ህይወት ልትኖሪ አይችልም። እኔ እንደ እህት ነበረ እስካሁን የለም አጠገብሽ የነበርኩት። አንተ ደግሞ የኔን ህይወት እየኖርክ ያለ ነው የሚመስለው። አይደለም፣ እኔ ስለ እሱ ስለሚመለከተኝ ጓደኛዬ ነው። ስለ እሱ ስለሚመለከተኝ አይመለከትህም። ይኸውልሽ አንተ ስለ እሱም አይመለከትህም። ኖ ስለ አንቺ ላይ ይመለከተኝ ይችላል። ስለ አንቺ ላይ ይመለከተኝ ግን ስለ ጓደኛዬ ይመለከተኝ። ምክንያቱም ማለት ነው ህይወት ውስጥ ስላለው ነገር ምንም የሚያገባ ነገር የለም። አይደለም፣ እንደዛ አትበይ። እንደዛ ማለታችም ስለ አንቺ ላይ መለከተኝ ይችላል ግን ደግሞ ማለት ስለ እሱ ይመለከተኝ። እኔ ማብካካት እችላለሁ፣ መብቴ ነው። ኖ አንቺ ከአንቺ ህይወት ከወጣው ቆየው። እኔ እና እሱ ጉዳይ ስለ እሱ ስለሚመለከተኝ ነው። ሩታ ተናደሽ አታውሪኝ። ህይወትሽ የበካከንሽው አንቺ ነሽ። ህይወትሽ የበተንሽው አንቺ ነሽ። ሴት ልጅ ህይወቱን ይሰበስባል። ሴት ልጅ ህይወቱን ብሎ እግሩን እጁን ያለ ጭቅላቱን የሰማ አንቺ ውሊ በነገር ውሊ እያቃጠልሽ ውስጡን ርር አለ። አላህ ረረ በቃ እሺ፣ ስለሱ ካና ማናገር ከፈለክ እሱን አናገር እንጂ እኔን ቆመ ነው ተናገረኝ። ይኸውልሽ አንድ ላይ ሆነን ነው እያናገርንሽ ያለ። አንቺ ግን ማለት ነው በሌላ እየተረጎምሽ ነው ብዙ ነገር። ሩታ በእግዚአብሔር ተረጋጋ። እንደዛ አይደለም። ሲጀመር ለሰው ልጅ እኮ የሰው ልጅ በጣም አስፈላጊ ነገር ነው። የትኛውም ዓለም ላይ ለአንድ ሰው የሆነ ሰው በጣም አስፈላጊ ነው። ምክንያቱም ማለት ነው እዛች ጋር እንኳን ዝም ብለሽ ብትመለከችው አብርሽ ሌላ ሀገር በሄደበት ጊዜ ብሩክ ነው አይደለ እንትን ብሎ ያመጣው ከዚህ በፊት እንዳልተለመደ አይነት ሁኔታ መከበር የለበትም ብሎ ይዞ የመጣው እሱ ስላለ አይደለ ማለት ምን ልመሰለክ፣ በዙሪያ ያሉ ሰዎች በሙሉ አስመሳዮች ናቸው። ለቱን ስለዚህ እሱ ቢያው እያስመሰለ ነው የሚሆነው። ሰሞኑን ደግሞ አስመሳይ እያላቅም ባንቺ አስመሳይ ይኸውልሽ፣ እንደዚህ አትናገሪ፣ ይከፋናል። ሰው ነን። ማንንም እንደዚህ ተናግሬ አላውቅም። መቼ አስመስለን እናውቃለን? የትኛው ህይወትሽ ላይ ነው ያስመሰለው? ምን የትኛው ጥቅም? ምን አይነት ጥቅም? እስኪ ንገሪ። አብርሽን የምናውቀው እኮ ምንም ጥቅም ሳይኖረው ነው። ገብቶሻል? እስከ ዛሬ እኔ ተናግሬሽ አላውቅም። ዛሬ ግን የተናገርኩት የውስጤን ነገር ማለት ነው። ብዙ ነገር ዝም ብዬሻለሁ። ብዙ ነገር ዝም ብዬሻለሁ። ምክንያቱም እስኪ በቃ ድረስ እኮ ምን ተናግሬያለሁ ስላንቺ? ምን ብዬ እሱ በሌላ ነገር ነገሮችን መቀየር ስለምትወድ ነው አልከኝ። እስከዚህ ድረስ እስከመናገር ከደረስክ ከዚህ በላይ ምን ልትናገረኝ ትፈልጋለህ? ወይስ የቀረ ነገር አለ? ምን ይቀረኛል? እስኪ ስላንቺ በላይ ምን ትናገረኝ? ተጠቀማለሁ እንዴ? ከአንቺ አጠገብ እኮ ነበርኩ። ሰምተሽኛል በቃ ኮምፕሊት ከኔ ህይወት ውጡ። ወጥቻለሁ። በቃ ሁለት ነፍስ ነኝ ብላ እንኳን እኮ ሼማ ይዛት ንግግሯ ራሱ አላህ ይገላግልሽ በሰላም። የማይገባህን ነገር እኔን አታናግረኝ። እኔ ማናገር ባለብህ ልክ አታናግረኝ። እስከ ዛሬ እኮ እኔ እስከ ዛሬ እንደዚህ ተናግሬሽ አላውቅም። እስከ ዛሬ እንደዚህ ተናግሬሽ አላውቅም። ስሚኝ፣ አንደማመጥ እንዴ! እስከ ዛሬ ስሙኛል። እስኪ ዛሬ ራሱ ሰማ እንዴ? ስለሰማችሁ ነው። እስከ ዛሬ ደስ ሰምተሽ አታውቂም። እስከ ዛሬ ተናግሬያችሁ አላውቅም። እስከ ዛሬ በቃኝ። እስከ ዛሬ ስሙኝ ብለሻል። ዛሬ ደግሞ ይኸውልሽ እኔ ስለማከብርሽ የጓደኛዬ ሚስት ስለሆንሽ እርጉዝም ስለሆንሽ ዝም ብያለሁ። ግን ደግሞ እስከ ዛሬ የምታደርጊያቸው ነገሮች እንዳለ ልክ አይደለም። ትክክል ነው። ሙያ በልብ ነው ይባላል። አንተ የልብህን የፈለግከውን ነገር እያደረግክ እዚች ጋር ማስመሰል ዛሬ ፐርፌክት ነህ። ማስመሰልም ምንም ሆነ ሊያስጨበጭብልህ ለሚገባ ጉዳይ ነው። አስመሰልኩ፣ ለአንቺ ካስመሰልኩ ማለት ነው። ለጓደኛዬ ግን አላስመሰልኩም። ልንገርሽ አይደል እስከ ዛሬ አንድ ላይ ስንኖር አታውቂንም ማለት ነው።
እኔማ ማውቃችሁ መስሎኝ ነው። አይደለም እኮ ግን ለካ ኮምፕሊት እንደ አዲስ ነው የምታወሪ እያንዳንዱን ነገር ማለት ነው። ትናንትና በህይወትሽ የገባን እኮ ነው የምንመስለው። እኔ ማውቃችሁ ነበር የሚመስለኝ። አይደለም ትናንትና ነው በህይወትሽ የገባን ነው። በነገር ላይ ስንት ችግሮች ሲፈጠሩ አብረን አልነበርም? በነገር ላይ ምን አለ መሰለክ፣ እባብ ቅርፊቱን ሲከፍት ነው እንቁላልም እርግብም ሆኑ ይታወቃል። አባባል በጣም ትችያለሽ። ይኸውልሽ ያጨበጭብልሻለሁ። አባባል ትችያለሽ። እስከ ዛሬ ሰምቼሻለሁ። እስከ ዛሬ ተናግሬሽ አላውቅም። አይደለም ስንት ችግሮች ሲፈጠሩ አጠገብሽ አልነበርም? ሩታ በተረጋጋ ሁኔታ አንተ ከጓደኛ አብሮ ካደገ ጓደኛ ተጣልቻለሁ፣ ከኤፍሬም ተጣልቻለሁ። ለእሷ ስል ደግ አደረግክ። አሁን የራስህን ኑሮ ኑር። በማይገባ ነገር እየገባ አንቺ የእኔ ህይወት ልትኖሪያችም አንተ የኔን ህይወት መኖር አትችልም። ስለዚህ አያገባህም። የራስህን ኑሮ ኑር እያልኩ ስለሚያገባኝ ነገር ነው እየጠየኩሽ ያለው። ሁሌ ስሙኝ ባይ አንቺ ሁሌ ስሙኝ ባይ አይደብርሽም? እኔ ማንንም ስሙኝ ብዬ አላውቅም። እስከ ዛሬ ድረስ እንዴ ማናችሁ መታችሁ ስታወሩ እሺ እያልኩ ስለተቀበልኩ የፈለግሽው የልብሽን እየተናገር የፈለግሽውን ዛሬ ነው እናገርህ። የፈለግሽውን ተናግሬ አላውቅም። ዛሬ ነው የምናገርህ። እየተናገርሽ ነው። እስኪ ደግሞ እነግርሃለሁ። አይገርምህም? እስኪ እንደፈለግሽ ተናገሪ። ከተናገርሽ እንትን ብለሽ በቃ አሁን ይኸውልህ አሁን በቃ እንጃ እኔ እንደዚህ መሆን ያለብን ነው አለብን። እንደ ዛሬ ይኸውልሽ አይደለም ሩታ ምን መሰለሽ ኦቨር ስለሆነ ነው። በዛ ነገርም እኮ ልክ አለው እኮ። ዝም ሲላችሁ እናንተ አታብዙት። ዝም ብለሽ አታውቂም ሩታ። ልንገርሽ አይደል እስከ ዛሬ የፈለግሽውን እየተናገርሽ ነው። እያመጣ ስታገናኘው እኔ ዝም አላልኩም። አይተሻል። አይምሮሽን በሌላ ነገር መርዘሽዋል። ይኸውልሽ ከዚህ በፊት ልጅ አለው ብለሽ ልጅ የሌለውን ልጅ አለው አልሽ። ብዙ ነገር ተፈረደበት። ይሄ ልጅ ምንም የማያውቀው ልጅ ማለት ነው። ለአንቺ ሲል ከሀገር ወጥቶ ነበር፣ ከሀገር ተመለሰ። ይኸውልሽ ሩታ ለምንድን ነው በስትክክል ነገሮችን ማስተካከል ማችው? ይኸውልሽ ለበዓል ቀን ራሱ እኛ ያላሰብነውን የየራሳችን ልብስ ለብሰን በሄድንበት አይ ጥበብ ነው መልበስ ያለባችሁ ብሎ የራሱን ልብስ ሰጡን። አንድ ላይ አንቺን ለማስደሰት ተሰብስበን ጠበቅንሽ። አንቺ ግን ምላሽሽ ሌላ ነው። አታስመስሉ ፕሊስ፣ በቃችሁ። የቱ ጋ ነው ማስመሰል? አብርሃምን ማስመሰል፣ እኔንም ማስመሰል፣ ሁላችሁም ማስመሰል። በጣም ጠበቃችሁኝ። ከዛ በኋላ ልክ ከወጣሁኝ በኋላ እሷ ባህሪዋ ነው ብሎ ለመናገር እስከ መናገር ያደረሰ ደፋር ሰውዬ። አመልሽ ነው አንቺ ነገረኛ ነገር አመል ያለበት ሰው መተሽ ነበረ። ተስማምተሽ ስቀሽ ተጫውተሽ አትበይም እንዲ አንቺ ቤትሽ ነው ባልሽ ነው ጓደኞቹ ናቸው። ምን አወጣሽም? አይንሽ ውጣ ደግሞ ስመጣ ብላ ታወራለች። በውጭ ተጠርታ መጣ። ጎረቤት ነሽ እንጂ ቆሻሻ አስመሳይ ባለጌ ያሳደገው ጨዋ አላሳደጋትም። ነውራት ታውቅም ከልበ ቆሻሻ። ዛሬ እኔን ይቅርታ ለንግግሬ በጣም ይቅርታ ለሁላችሁም። እኔ ማናችሁንም በዚህ ልክ ተናግሬያችሁ አላውቅም። እስከ ዛሬ ድረስ በምታደርጉት ነገር አጥፍታ ደግሞ ይቅርታ ዝም ብዬ ይሁን ብዬ አሜን ተቀብዬ እኔም አንቺን ተናግሬ አላውቅም። እኔ አንቺን ተናግሬ አላውቅም። ማብቃት አለበት። እኔ አንቺን ተናግሬ አይመለከትም። እኔም ያንቺን ኑሮ አልኖርም። ያንቺን ህይወት ልኖር አልችልም። አንቺን ደግሞ የኔን ኑሮ አትኖሪም። ስለማይመለከተኝ ስለ ፍቹ አይመለከትም። አመሰግናለሁ። እኔም አመሰግናለሁ። ሂጂ። በጣም ጎበዞች ናቸው። እናመሰግናለን። ይኸውልሽ ምን መሰለሽ፣ አይ ትሂድ በቃ አይደለም። ይኸውልህ ትሂድ በቃ